ሁላቸዋለሁ ግን አይሰሙም። በጣም ባል ብርቃቸው ስለሆነ ባላቸው ስለታየ ብቻ የሚቀሙ ስለሚመስላቸው ባላቸውን ይደብቃሉ፣ ወይም ቦይ ፍሬንዳቸውን ይደብቃሉ። ተዉ ፖስቱና የተደበቀ ህይወት ካለው ይወጣል። ተዉ እላለሁ እኔ ባለቤቴን አሁን 15 ዓመታችን ነው። ገና እንደተዋወቅን በፌስቡክ የመጀመሪያው ግንኙነታችን መጀመሪያ ሀበሻ ሬስቶራንት እዚህ ሀገር ተቀጣጥረን የተገናኘንበትን ነው ፎቶ እንነሳ ብዬው እሺ ብሎኝ አላወቀም እሱ ልፖስት እንደሆነ ፎቶ እንነሳ ብዬው ፎቶ ተነሳን። ሚሞሪ የመጀመሪያ ቀን በአካል የተገናኘንበት አመት በስልክ አውርተን ለመጀመሪያ ቀን በአካል የተገናኘንበት እንነሳ ብዬው ተነሳንና አሁን ከተግባባን በኋላ ነው እውነቱን የነገርኩት። ተነሳንና ወዲያው ነው ፌስቡክ ላይ የፖስትኩት። ለምን የሆነ ነገር ካለ ገባሽ? እኔ አመት ሙሉ መዳም ቤት ሆኜ በስልክ ያወራኛል እንደ ፍቅረኛ። ስለዚህ የሆነ ነገር ካለ በጊዜ ላጥላለሁ፣ እድሜንም አላቃጥልም ብዬ ነው ፎቶን እቤት እንደገባው ከሬስቶራንት በልተን ጠጥተን እቤት እንደገባው ነው ፖስት ያደረኩት። ምን ብዬ ፖስት አደረኩ ገባሽ? የሆነ ነገር ካለ ኮመንት ላይ እንዲነግሩኝ ወይ የሆነች ሴት ካለች መታ ኢንቦክስ እንድታወራኝ ገባሽ? ስለዚህ እኔ አሁን እህቶችን ሁሌ ፍቅረኛ ስትይዙ ፖስት አድርጉት፣ ችግር ካለ በጊዜ ታውቃላችሁ ብዬ እናገራለሁ። አንቺ እንግዲህ እንደሚታወቀው በአሁን ዘመን ሚስትና ልጅ እያላቸው ብቻ ሳይሆን እዛው አገጠባቸው ተቀምጠው ሚስትም ምንም የለኝም ብለው የሚጀናጀኑ ሰዎች በጣም በርክተዋል። በጣም ብዙ ናቸው፣ ይታወቃል፣ ሁላችንም እናውቃለን። እና እንዲህ አይነት ወንዶችን ምናልባት ፌስቡክ ላይ ምናምን ብትለጥፊያቸው ምናምን ሊታወቅ ይችላል። ነገር ግን የማይታወቁም ይኖራሉ። ለምሳሌ በሱ አቅራቢያ ያሉ ሰዎች፣ እሱን የሚያውቁት ሰዎች ምናልባት ሶሻል ሚዲያ ላይ ይጠቀሙ ይችላሉ። በዚህ አጋጣሚ ማለት ነው የተፖሰተ ሁሉ ይታወቃል ማለት አይደለም። ፖስተሽ ምንም አስተያየት ስላልተሰጠበት አይ በቃ ይሄማ ንጹህ ሰው ነው ምናምን ብለሽ እንዳትሸወጂ። ምናልባት በዙሪያ ያሉ ሰዎች ሶሻል ሚዲያ ላይ ይጠቀሙ ይችላሉ። ስለዚህ ላይታወቅበት ይችላል፣ የሚታወቅበትም ይኖራል። ያንን በመለጠፍሽ እውነታውን የምታውቂበትም ሰው ይኖራል። ስለዚህ ያው ሁለቱንም ሚዛናዊ አድርጋችሁ ሂዱ ለማለት ነው። ስለ ፖስትሽው እና ምንም አስተያየት ስላልመጣ ብቻ አይ በቃ ንጹህ ነው ብለሽ ደግሞ ሌላ መከራ ውስጥ እንዳትገቢ ሁለቱንም ሚዛናዊ አድርጋችሁ መሄዱ ጥሩ ነው። መፖስቱ ጥሩ ነው ሳለ ግን ፖስቶም ደግሞ እርግጠኛ መሆን አስፈላጊ አይደለም። በህይወትሽ እስኪመጣ ድረስ ማንነቱን በአካል በስነ ስርዓት እስከምታውቂው ድረስ ትንሽ ስለሚከብድ 100% እርግጠኛ መሆን አይቻልም፣ በሶሻል ሚዲያ ላይ ስለተለጠፈ ብቻ ማለት ነው። እንደሚታወቀው አብዛኛው የሀገራችን ክፍል ብዙ ሶሻል ሚዲያ የማይጠቀም ህዝብ የሚኖርባት ሀገር ናትና ስለዚህ አጋጣሚ ምናልባት የማይታወቅ ሰውም ሊሆን ስለሚችል መለጠፉ ብቻ ይሄ ውጤታማ ባያደርግም ግን በተወሰነ መልኩ አጋዥ ነው ብዬ አስባለሁ እና እውነቷን ነው ለማለት ነው።